እንደው እስቲ በክርስትና ብቸኝነት እንዴት ይገለጻል? በክርስትና ትልቁ ብቸኝነት ከሰው መራቅ ሳይሆን ከእግዚአብሔር መራቅ ነው። የእኛ አባቶች መነኮሳት መንነው በረሃ ገብተው እንደነሱ እኮ በጣም የሰው ብዛት ሳይሆን ከእግዚአብሔር ስለተከበቡ እንደነሱ ብቸኝነት የጠፋለት ማንም የለም። እነሱ እንደው ብቸኝነት የሚሰማቸው ሰው ሳያገኙ ነው። ሰው አልገባውም እንጂ በዚህ ዘመን ትልቁ ብቸኝነት ከእግዚአብሔር መራቅ ነው። ብዙ ሰዎች እናውቃለን በሰው መሃል በጣም እየሳቁ ውስጣቸው ግን የቆሰለ። አንዳንድ ሰው አጋጥሞሽ አያውቅም? በፊት የምመኘውን ህይወት አገኘሁት፣ ብር ነበር አገኘው፣ ቤት ነበር አገኘው፣ መኪና ነበር አገኘው፣ ስራ ነበር ያው ተመረኩ፣ ላገባ ነበር አገባው፣ ልጅ ወለድኩ፣ ግን ደስታ ላገኘው አልቻልኩም የሚሉ ሰዎች በተንጣለለ ህይወት ውስጥ እየኖሩ የሚፈልጉት ስጋዊ ነገር እኮ አሳክተውታል፣ ግን ያችን ትክክለኛዋን የነፍስ ደስታ ሊያገኙት አልቻሉ። ብዙ አይነት መጠጥ ጠጥተው ያውቃሉ። በዓለም ውስጥ ያሉ የመጠጥ ሊስት ዝርዝሮችን ቢጠየቁ እነዚህ ሰዎች በደንብ ያውቃሉ። እነዚህ ሰዎች የመኪና ብራንድ በደንብ ያውቃሉ። የሽቱ ብራንዶች በጣም ያውቃሉ። ዓለምን እንደነሱ የሚያውቅ የለም። ለምንም ነገር አብዴት የሆኑ ሰዎች አሉ። አለባበሳቸው በጣም ዘመናዊ ናቸው። በጣም ይሄ ኩል የምንላቸው ሰዎች የሉ ባለባበሳቸው። ሽቷቸው ከናከሩ ከሚያውድ ችግር የለውም። ሰው መዓዛ ቢኖረው ክፋት የለውም። ቁም ነገሩ ግን እሱ አይደለም። ይህን ሁሉ ስኬት አሳክተው ግን ደስተኞች ያልሆኑ ሰዎች አሉ። በዓለም ላይ ሰዎች ችግራቸውን እንዲፈቱ ብሎ ብዙ የፈጠራ ስርዓት የሰሩ ብዙ ሰዎች እናውቃለን። ግን የራሳቸውን ችግር በፈጠራ መፍታት አልቻሉ። ብዙ ሰዎች ጭንቀት ያሳርፋል ብለው በብዙ የምርምር ሳይንስ ስራዎች ውስጥ ኢን ቢሊየንስ የሚቆጠሩ ስራዎችን የሰሩ በጣም ዝነኛ ሰዎች እናውቃለን። ግን ውስጣቸው ደስተኛ እንዳልሆነ ግን በሚዲያ የነገሩን ደግሞ አሉ። ስለዚህ የሆነ ነገር አለ ማለት ነው። ብቸኝነት የሚለውን ቋንቋ አልተረዳ ነው ማለት ነው። እዚህ ላይ እንደውም ምናልባት በመጽሐፉ ላይ በደንብ አላስቀመጥኩትም እንጂ በሀሳብ ደረጃ ጥቂት አስቀምጨታል። አዳም ሔዋንን የፈለጋት ብቸኝነት ስለተሰማው ብቻ አይደለም። በነገራችን ላይ ከምንም በላይ ተፈጥሮም ስለሆነ ነው ሚስትን የፈለገው። ግን ስትመለከቸው አዳምና ሔዋን ብቻቸውን ሁለቱ ብቻ እየኖሩ ብቸኞች አልነበሩ። ምክንያቱም እግዚአብሔር ከነሱ ጋር ነበረ። በዚህ ዘመን ያለ ሰው በዚሁ አጋጣሚ አብዛኛው ሰው ራሱን ወደ ማጥፋትና ራሱን ወደ መጉዳት በሱስ ውስጥ መደበቅ ውስጥ እየገባ ያለው ስትጠይቂያቸው እንደ ሰው የለኝም ይሏቸዋል። አዎ ሰው አይኖራቸው። መጽሐፉም ብሏል እኮ እኔ ሰው የለኝም ማለት ምን ያደርግለታል? ሰው ቢኖረው ኖሮማ እስካሁን ድረስ በተፈወሰ ነበር። ያጣው እግዚአብሔርን ነው። እግዚአብሔር ካለ እርጋታና ሰላም ነው። እኔ በዚህ ዘመን ላሉ ሰዎች ወንድሞቹ መመክሮ እሱ ነው። ከሰው ሰላም እግዚአብሔር ሰላም ይበልጣል። የቱንም ያህል በሰው መካከል በመከበባቸው ደስተኛ እየመሰላቸው ይመስላል። በፍጹም እግዚአብሔር ከሌለ ማንም ደስተኛ አይኖርም። እኔ በአንዳንድ ሰዎች እቀናለሁ። ብዙ ከሰው ጋር አይቀራረሙም። እንደነሱ ግን ሰላማዊ ሰው የለም። ይሁዳን ላንሳልሽ። እኔ ይሁዳ ያሳዝነኛል። በ12ቱ በ11ዱ ሐዋርያትና በክርስቶስ አጠገብ ሆኖ እሱ ግን ብቸኛ ነበር። ለምን ብቸኛ ያደረገው? አካሉ እንጂ ልቡ ክርስቶስ ጋር አልነበረም።